ሚሼል የፊት ጸጉሯ ፊቷን የሚሸፍነው ሁሌም ሚስጥራዊን የተገነጠለች የሚያስመስላት በዛም ምክንያት ሰዎች የሚያበሽቋት ወጣት ልጅ ነች። ብዙ እድሜዋን በቂ እንዳልሆነች እየተሰማት በብቸኝነት ለኖረችው ሚሼል ይህ ጸጉሯ እድሏም እርግማኗም ሊሆን አንድ ቀን በተለየ አሰራሩ የገነነ ካጂ የሚባል ስታይሊስት ወዳለበት ትልቅ ጸጉር ቤት በጸጉር ባለሙያነት ለመቀጠር ትሄዳለች። ነገር ግን አንድ ያላወቀችው ሚስጥር ቢኖር ጸጉር ቤቱ ከዚህ በፊት በነበረች ጸጉሯ ላይ ዝንቦች ሁል ጊዜ ከነበሩባት፣ በዚህም ምክንያት በአካባቢው ሰው ዝንባማ ሴት እየተባለች በምትጠራው ውርደትና ብስጭት በተሰማት ደንበኛቸው እንደተረገመ ነበር። ሚሼል በጣም አይናፋር ስለሆነች በኢንተርቪዋ ጊዜ ማውራት ያቀታታል። በዚህም ምክንያት በራስ መተማመን የተሞሉ ሰዎች ቡድን አለኝ ብሎ የሚያምነው ካጂ ለስራው ትሆናለች ብሎ ባያስብም ተስፋ በሞላው አይኖቿ ውስጥ ተነሳሽነቷና አድናቆቷ በግልጽ እየታየ ፈራ ተባያለች። የካጂን አውቶግራፍ ስትጠይቀው ካጂ በመገረም ፈገግታውን ከቸራት በኋላ ጸጉር ቤት ውስጥ ካሉ ስታይሊስትና አዳዲስ ተቀጣሪዎችን በጣም ከሚተቹት መካከል የሆነችውን የቀድሞ ፍቅረኛውን ለማናደድ ሲል ወዲያውኑ ይቀጥራትና ከስራ ባልደረቦቿ ጋር ትተዋወቃለች። ከባልደረቦቿ መካከል ሶካን የተባለ ወጣትና ከሴት ደንበኞች ጋር መጫወት በመውደድ የሚታወቅ ሲሆን ከምንም በላይ ደግሞ የባለቤቱ ዘመድ ስለሆነ በራስ መተማመኑ ከፍ ያለ ነበር። ስለ ወጣትነቷም ሲነግራት አስተያየቱም ሆነ ጆሮ ጌጡ እና ሁሉም ገጽታው ያስጨነቃት ሚሼል በድጋሚ ማውራት ያቀታትና ጥላው ወጥታ ብቻዋን ወደምትሆንበት ቦታ ትሄዳለች። ስራ ከጀመረች በኋላም በጸጉሯ ምክንያት በአብዛኛው ደንበኞች የሚሰጧት አስተያየትና ጸባይ በራስ መተማመኗን ከመብላቱም በላይ አለቃዋ በእነሱ ምክንያት ጸጉሯን እንድትቆረጥና ፈገግታም እንድታሳይ ስለነገረቻት ሁኔታውን ለመቀየር የፈለገችው ግን እንዴት መሳቅ እንዳለው ማታውቀው ሚሼል ምሽቶቿን እንዴት ፈገግ ማለት እንደሚቻል የሚያሳዩ ቪዲዮዎችን እያየች መለማመድ ብትጀምርም ተፈጥሯዊ ያልሆነ ሳቅ እየሆነባት መሆኑን ያስተዋለው ሶካን ጭራሹንም ጸጉሯ ጎስት እንደሚያስመስላት አድርጎ ሲቀልድባት ተነስታ ጸጉሯን ቀስ አድርጋ ትቆርጠዋለች። በዚህም አድራጎቷ ሶካን በጣም ከመደንገጡም በላይ ቀልድ ማለቱ ቀርቶ ቀስ እያለ ወደ አድናቆት ተቀየረ። ጸጉሯን እንደቆረጠችው ያስተዋለው ካጂ በራሱ ደግሞ እንደገና በሚያምር ቅርጽ ካስተካከላት በኋላ ሶካን እንደምታምር ይነግራታል። በዚህም በጣም ስላፈረች ወደ ሽንት ቤት ሄዳ እንዴት ከለመደችው የተሸፈነ ጸጉሯ ተላቃ እንደምትኖር ትጨነቃለች። ከጊዜ በኋላ የሮክ ሙዚቃ ተጫዋች የሆኑ የጸጉር ቤቱ ትልቅ ደንበኞች በመጡ ጊዜ ሚሼል ስታስተናግዳቸው ስህተት በመስራቷ አለቃዋ ትጮህባታለች። ሚሼልም ይቅርታ ብትልም ድምጿ ስለማይሰማ በቃ ጭራሹኑ ዝም በይ አታባብሹ ብላ ይባሱኑ ታስደነግጣታለች። በዚህም ሁኔታ አለቃዋ ሚሼል ለስራው ብቁ እንዳልሆነች ትነግራታለች። ይህና ሌሎች ያለፉ ያልተሳኩላት ጊዜያት በሀሳቧ እየተመላለሱ ተሸናፊ እንደሆነች እንዲሰማት ቢያደርጉም ተስፋ ላለመቁረጥ ወስና በራስ መተማመን ካላቸው የስራ ባልደረቦቿ ለመማር ስትሞክር ያስተዋላት ሶካን በጣም የሚያምር ፈገግታ ስላላት ይበልጥ ፈገግ ማለት እንዳለባት እየነገራት ሚሼል አይናፋር ስለሆነች የሰው አይን እንደማታይ ያስተውላል። እናም የእሱን አይን እያየች እንድትለማመድ ያረጋታል። በዚህም ሚሼል ጠንከር ያለ ድፍረት ይሰማትና ከደንበኞች ጋር ፊት ለፊት አይናቸውን ማየት እየጀመረች ቀስ እያለች ፍርሃቷን እየጣለች መምጣቷን ያስተዋለው ሶካን ከቀን ወደ ቀን አድናቆቱ እየጨመረ ይመጣል። ነገር ግን አንድ ቀን ሚሼል ሳታስበው ግንባሯ ይጎዳል። በዚህም አንድ ደንበኛ ከፊቱ ዞር እንድትል ይነግራታል። አለቃዋም ይህንን ስታይ የሰው መዘባበቻ እንዳትሆን ከፈለገች ለራሷ መቆም እንዳለባት ትነግራታለች። ሶካንም በበኩሉ ከዚህ በኋላ የሚናገራት ሰው ካለ እንደሚከላከልላት ይነግራታል። በዚህም ሚሼል ስሜቶቿ ዝብርቅርቅ ስላሉ ራሷን ለማረጋጋት ፓርቲ ላይ ከመጠን አለፍ አድርጋ ትጠጣና በኋላ ሽንት ቤት ጋር አንድ ሰው ጸጉሯና ሁኔታዋ የጠፋች ልጅ እንደሚያስመስላት ሲነግራት ሚሼል በንዴት ትልቅ ሰው ነኝ እንደ ሕፃን መታየት መሮኛል በማለት ስትጮህ ሶካን ይመጣና በእሷ ስም ይቅርታ ጠይቆ ወደ ቤቷ ሊያደርሳት ይወጣሉ። ባስ ውስጥም ማታውቀው ሰው ሲጠቃት ሶካን ቀደም ብሎ አጠገቧ ይቀመጣል። በዚህም ሚሼል ማታውቀው አይነት ስሜት ይሰማታል። ሶካንም ቀጠል አድርጎ ለምን በጸጉሯ እንደምትሸፈን ሲጠይቃት እያፈረች እንደማታምር ስለሚሰማት እንደሆነ በነገረችው ጊዜ ሶካን በጣም ተገርሞ ከምታስበው በላይ ቆንጆ እንደሆነች ይነግራታል። ቀጥሎ ሚሼል ሶካንን ከሌላ ሴት ጋር ሲያወራ እንዳየችው ብትነግረው ሶካን በስሱ ሳቅ ብሎ ጓደኛው እንደሆነች ቢነግራትም ሚሼል ግን መጠራጠሯን አላቆመችም ነበር። አንድ ምሽት ላይ የተራመደች የወደቀ ማይክሮፎን ታገኝና በስሜት አንስታው የድሮ ዘፋኝ የመሆን ህልሟን በማስታወስ መስፈን ስትጀምር እና ሶካንን ጨምሮ ሌሎችም ሰዎች እያዩት እንደነበር ስታስተውል አሁንም ራሴን አሳፈርኩ ብላ አቋርጣው ማይኩንም ወርውራው ትሄዳለች።
ሶካንም ጥሩ ስሜት እንዲሰማት ብሎ ልትወደው ባንድ ያዘጋጀውን ኮንሰርት ትኬት ገዝቶ ሰርፕራይዝ ያረጋታል። በዛ ምሽትም ሚሼል በጣም ብዙ ስሜት ውስጥ ገብታ እንባ በእንባ የሆነች ሶካንም በስሜቷ ተገርሞ እያያት ሳለ ዘፋኙም ወደ ህዝቡ ሲዘል የምሽቱን ንዝረት ይበልጥ ይጨምረዋል። ይህን ተከትሎ ሚሼል የህይወቷ ምርጡ ምሽት እንደሆነ ለሶካን ትነግረዋለች። የዛን ቀን ሶካን በጣም ይደሰታል። ከሚሼልም ጋር ብዙ ስላወሩ ሶካን የተለየ ቅርበት ተሰምቶት ነበር። በሆነ አጋጣሚ ሚሼልን ወንዶች ሲጋፈጧት ሶካን በመከላከል ፋንታ ይሮጣል። በድርጊቱ ግራ የተጋባችው ሚሼልም ቆይታ ስትሰማ ሶካን ለታናሽ ወንድሙ ትምህርት ብሎ የተበደራቸው ሰዎች እንደሆኑ ባወቀች ጊዜ ለሶካን ያላት ስሜት ይጨምርና አብሮነቱን ይበልጥ ትፈልገዋለች። ከቀናት በኋላ ሳይገናኙ ቆይተው ሶካን ሲመጣ ሚሼል ተጎድታ ይደርስና ከረዳት በኋላ ስለ ገንዘቡ ታሪክ ይነግራታል። ሚሼል በደግነቱ በጣም ብትማረክም ከሌሎች ሴቶች ጋር ሲያወራ ቀናቷን መቆጣጠር ስለማትችል ሳታመዛዝን ጎትታ ትነጥለውና ይሄዳሉ። ስራ ቦታም አንድ ማንነቱ ያልታወቀ ሰው ሶካንን ብቻ በመፈለጉ ምክንያት ማንነቱ ሲጠየቅ ሶካን ሚሼልን ካጠገቡ እንዳትሄድና የድሮ ጓደኛው እንደሆነ ይነግራታል። በሁኔታው ደስ ያልተሰኘችው አለቃው በጣም እየተዘናጋ ስለሆነ ማስጠንቀቂያ ስትሰጠው ሶካን ምንም ግድ እንደማይሰጠው ሲናገር፣ ሚሼል ግን ስራውን በቁም ነገር ማየት እንዳለበት፣ ምክንያቱም ጸጉር ሰሪ ማለት ስራ ብቻ ሳይሆን ሰዎች ስለ ራሳቸው ጥሩ ስሜት እንዲሰማቸው ማድረጊያ መንገድ እንደሆነ ብትነግረውም ሶካን ግን በክፍያው ማነስና ከስራው ጋር በሚመጣው ጭንቀት ምክንያት በሀሳቧ እንደማይስማማ ይነግራታል። በዚህም ምክንያት ወደ ተጋጋለ ጭቅጭቅ ይገቡና ሚሼል ምስጋና ቢስ ስትል ትናገረዋለች። በዚህም ሶካን በጣም ከፍቶት ይወጣና በዛው ከሚሼል ጋር ለቀናት ሳያወሩ ይቆያሉ። ከቀናት በኋላ ሚሼል ኩራቷን ዋጥ አድርጋ ታዋራውና እንደ ይቅርታ ይሆን ዘንድ ጸጉሩንም ለመቁረጥ አስቀምጣው ጸጉሩን ቀስ እያለች ስታበጥረው ማያውቀው ስሜት ሰውነቱን ወረረው። ሳታስበውም በዛ ያለ ጸጉር ቆረጠችና ሶካን እውር ነሽ እንዴ ብሎ በመቀለዱ ዝምታቸውን ሰበረው። የሚሼል አዲስ ደፋር ማንነት ጸጉር ቤቱን በአዲስ መንፈስ እያሰራ ሆኖ ሳለ አንድ ቀን በጣም የተሞላቀቀ ልጅ ወደ ሳሎኑ በመጣ ጊዜ ሶካንን ብቻ እንደሚፈልግ ተናግሮ ሚሼልን ደግሞ አሮጊት ብሎ ሰድቧት ቀናን የበለጠ አድካሚ ያደርግባታል። ምሽት ላይ ከስራ ወጥተው እየሄዱ ሶካን እየተከተለችው እንደሆነ ሲጠይቃት እንደውም እሱ እንደሆነ እየተከተላት እንዳለ እንደሚሰማት ትነግረዋለች። ሶካንም ቁጭ ብለው እንዲጠጡ ይጋብዛታል። ግን ስለምታፍር አልፈልግም ብላው በመሄዷ አይናፋርነቱን ከፍላጎት ማጣት ይቆጥረዋል። በሌላ ጊዜ ሚሼል የሆነ ወንድ ስታያያትና ጠንቶ ወዲያው ወዳው ከሆነ ሲጠይቃት ስለ ፍቅር የምታስበውን ሰው ስትነግረው ግንኙነት ውስጥ ሆና እንደማታውቅ ይረዳና ይስቅባታል። በዚህም ሚሼል ስለተናደደች ሊያረጋጋት ጸጉሯን እያጠበ ማሳጅ ሲያደርጋት እሷም ልክ እንደ ሶካን ማታውቀው ስሜት ሰውነቷን ይወራታል። የሆነ ቀን አንድ ጓደኛዋ ሚሼልን ይቀጥራትና ለባብሳ አምሮባት ሲያያት ሶካን በጣም ስለቀና ሁሉንም እንቅስቃሴዋን መከታተል ይጀምራል። ሚሼልም ቀጠሮዋ ላይ ሄዳ እንደምታምር ሲነገራት በጣም ስላፈረች ሽንት ቤት ትሄዳለች። እናም በድንጋጤና በመረበሽ የምታረገው ጠፍቷት እንደ አጋጣሚ ስልኳ ሽንት ቤት ይገባና እሷም በጣም በመደንገጥ ቶሎ ጠራርገው ሶካን ጋር ስትደውልለት ስልኩን ስላስታወሰችው በጣም ተደስቶ የኔ ልዕልት ብሎ ወዲያውን ይመጣላታል። እሷም እዛው ላይ ለእሱ ያላትን ስሜት ትነግረዋለች። ነገር ግን ሶካን ከዚህ በፊት በነበሩት ግንኙነቶቹ ልቡ ስለተሰበረ ዝግጁ እንዳልሆነ በመናገሩ በጣም ብትጎዳም ተረድታው ያልፋል። ሁለቱም እንደ ጓደኛ ለመሆን እያስመሰሉ ጊዜ እያለፈ አንድ ቀን አንድ ደንበኛ ጸጉር ላይ የሆነ ነገር ይጣበቅባትና ሚሼል ቀስ አድርጋ ቆርጣ ታወጣላታለች። በዚህም ሴትየዋ ሚሼልን በጣም አመስግናት እስከ ዛሬ ካየቻቸው ጸጉር ባለሙያዎች ሁሉ እንደምትበልጥና አብሯት የሚሆነውን ወንድ በጣም እድለኛ እንደሆነ ስትናገር ሶካን ሲሰማ አብሯት የመሆን ፍላጎት ያድርበታል። ቆይቶም ሲገናኙ እንደምትወደው ስትነግረው ሶካን በደስታ ፊቱ ይፈካል። አንድ ቀን ሚሼል ሆዷን አሟት ተደፍታ እያለቀሰች ሲያያት ቶሎ አምቡላንስ ጠርቶ አብሯት ሆስፒታል ድረስ ይሄዳል። ሚሼል ቫይረስ እንደያዛት ሲነገራት በጣም ስላፈረች ሶካን እንዳታዘን ብሎ ምንም ቢፈጠር ቆንጆ እንደሆነች እየነገራት ቀስ አድርጋ ደብዳቤ ትሰጠውና ቤተሰቦቿ እንደናፈቋት ስትነግረው እጇን ይዞ እሱ አብረው እስካሉ ድረስ ቤተሰቧ እንደሚሆን ይነግራታል። በሌላ ቀንም ሶካን ሚሼል የምትኖርበት ጋር ቆሞ እየጠበቃት ሳለ አከራያ ወንድ እንዲገባ እንደማይፈቅድ ብትነግረውም ችላ በማለት ገብቶ ፍሪጇን በምግብ እየሞላላት ለምን እንደዚህ እንደሚንከባከባት ስትጠይቀው እሱም ያለ ቤተሰብ እንዳደገና
በዚህ ምክንያት ራሷን ፈጽሞ መጥላት እንደሌለባት እየነገራት በመሃላቸው ስሜት እየተጫረሳለ በሚሼል ጎረቤት ይበጠበጡና እንዲህ ትነግረዋለች። ሆኖም ግን ሲሰማው የነበረውን ስሜት መልሶ እንዲሰማው ሶካን መልሶ ሊያያት ይፈልጋል። በሌላ ቀን በሶካን አዳዲስ ባህሪዎች ግራ እየተጋባች ስለነበር ሚያወራውን ሁሉ ጆሮዋን ጥላ እየሰማች ሳለ የሴት ጓደኛ እንዳለው ሲጠየቅ የለኝም ሲል በመስማቷ በጣም ተበሳጨች። ዋንግም አስቀኙ ብላ መክራት እዛው ካሉ ወንዶች መሃል አንዱን እንደሚያምር ስትነግረው ሶካንም በንዴት ሰውየውን ያባርረዋል። በዚህም ሚሼል የበረጠ ግራ ትጋባለች። እናም የበለጠ ስለደበራት ጓደኛዋ ይዛት ስለወጣች ሶካን በቅናት ተቀጣጥሎ በኋላ ላይ የፍቅር መልእክት ለሚሼል ይልክላታል። ነገር ግን አለቃዋ ባለመኖሯ ዋጋውን ማወቅ እንዳለበት ነግራት ምንም እንዳትመልስለት ታስጠነቅቃታለች። ጊዜው በሄደ ቁጥር ሶካን የበለጠ በሚሼል ስሜት እየተጨነቀ በመምጣቱ ፍቅሩ ሊነግራት ባለበት ሰዓት ዝናብ ይመጣል። ባስ ውስጥም እየሄዱ ሚሼል ስታየው አንገቱን ለመሳም እንደፈለገች ገብቶት ቢጠይቃትም በጭራሽ ብላ ትክደዋለች። ሶካንም እስካሁን ለሱ ስሜት እንዳላት ሲጠይቃት አዎ ብላው እሱም መውደድ አቁማ ስለማታቅ ሁሉም ነገር በንጋታው መጥቶ ዣንጥላዋን እስኪሰጣት ድረስ ህልም ነበር የመሰላት። የሆኑ ሴቶች መጥተው አንድ ቀን ሚሼልን በጣም እንደምታስጠላ መናገራቸው ሚሼልን በጣም ቢጎዳትም ሶካን በራሷ እንዳይከፋት ብሎ ይዟት ይወጣል። እናም ሊስማት ሲሞክር ሚሼል አካል ለአካል ግንኙነቶች ዝግጁ ባለመሆኗ ሳይሆንለት ስለቀረ እቤቷ ገብታ እንዴት መሳሳም እንደሚቻል ኢንተርኔት ላይ በምታይበት ጊዜ ሌሎችም እንደሷ ያሉ ሰዎች ታሪኮችን ታያለች። ሶካን እሷን ለመሳም እንደ ቀልድም እያረገ ቢሞክር ሁሌ ስለምትሸውደው ተስማት አቅ እንደሆነ ሲጠይቃት እንደማታቅ ስለነገረችው ማፈሯን ተረድቶ እንደማያስጨንቃትና ፍላጎቷን ሁሌም ቢሆን እንደሚያከብር ነግሯት መተቃቀፍ ግን እንደምትወድ ስለነገረችው ዘወትር ያቅፋት ነበር። አንድ ቀን ጠጉሯን መቆረጥ ማትፈልግ ሴት ልጇን ይዛ የመጣች እናት አምልጣ ስትወጣ ሶካን ይዛትና ቆንጆ አድርጎ ቆርጧት ምሽቱን ደግሞ ከሚሼል ጋር ፊልም ቤት ፊልም ሄደው ፊልም ሲያዩ የሶካን እጅ ትይዘዋለች። ወደ ቤት ሲመለሱም ከንፈሩን እያየችው በጣም ልትሰማው ስለፈለገች ያወራውን ምንም ነገር እንዳልሰማችውና ምንም እንኳን ባትችልም ልትሰማው ዝግጁ እንደሆነች ነግራው ከንፈሯን ስትሰጠው ሶካን ፈገግ ብሎ ካበሳጫት በኋላ ልትሄድ ስትል እጇን ይዞ ይስማታል። በሌላ ቀን ፎቶ እያየች ሶካን ከሆነ ሴት ጋር ተቃቅፎ ያለ ፎቶ በማየቷ ልቧ በጥርጣሬ ስለሞላ ትጠይቀዋለች። ነገር ግን ሶካን ጓደኛው እንደሆነች ነግሮ ሊያረጋጋት ያቅፋታል። ቀጥሎም ከዚህ በፊት ስልኩን የሰጣት ሴት ሶካን ህይወት ውስጥ ድጋሚ መታ ለፍቅር ተጠይቀዋለች። በዚህም ሚሼል በጣም ስለተበሳጨች እስኪያልፍላት ብሎ ይደበቃታል። ልጅቷም ሶካንን እንደምትፈልገው ብትነግረውም ሶካን እንደማይፈልግ ይነግራትና ለሚሼል ከዚህ በፊት ብዙ ሴቶች ጋር እንደነበር አሁን ግን እሷን ብቻ እንደሚያስብ ያስረዳታል። ነገር ግን ሚሼል ብትወደውም ከሌሎች የሚያምሩ ሴቶች ጋር መወዳደር እንደማትችልና በጣም እንደምትቀና ነግረው ቤቷ ሄዳ ስራም በቀጣዩ ቀን ስላልገባች ቤቷ በሄደ ጊዜ እያለቀሰች ያገኛትና እሷን ብቻ እንደሚወዳት እየነገራት አሁንም ፎቶውን አሳይታ ስጠይቀው ድሮ ይወዳት እንደነበር አሁን ግን እሷን ብቻ እንደሚያስብ ደጋግሞ ይነግራታል። በአንድ ከባድ ምሽት ሚሼል ወላጅ እናቷን አግኝታ ስሜታዊ ሆና ያያት ሶካን ምን ሆና እንደሆነ ሲጠይቃት በአንድ ዓመቷ የተወቻት እናቷን አግኝታ ነገር ግን እናቴ ነሽ ለማለት ድፍረት እንደሌላት ስትነግረው ሶካን ከሚያውቃቸው ሰዎች ሁሉ በጣም ጠንካራ እንደሆነች እየነገራት ሚሼል የተረዳችው ነገር ቢኖር ህይወት በጣም አጭር እንደሆነችና እናቷን ይቅር ማለት እንዳለባት ነበር። ስራ ቦታቸው ፒፓ የምትባል መብላት በጣም የምትወድ ልጅ ላይ ዋንግ ስለ ክብደቷ ስትቀልድባት ፒፓ በጣም ትማረርና ገፍትራት ምንም ብትወፍር በሰውነቷ እንደምትኮራ ትነግራታለች። ሚሼልም ፒፓ ትክክል እንደሆነችና ስለ ሰዎች ሰውነት የሚቀልድ ሰው በራሱ ሰውነት የሚያፍር ሰው እንደሆነ ስትናገር ከሁሉም በላይ ለሰው መልካም የምታስበው ሚሼል እንደሆነች ፒፓ ታስባለች። ይህም ጸጉር ቤት ውስጥ መከፋፈልን አምጥቶ አብረው መብላትና መጠጣት እንኳን ትተው ባሉበት ሁኔታ አንድ ካንሰር ይዞ ጸጉሩን ያጣ ሰው ሲመጣ ህይወት በጣም አጭር እንደሆነች በመረዳት አብረው ለሱ ዊግ ለመስራት እንደ ድሯቸው ይረባረባሉ። ሰውየው ከሞተም በኋላ ቀብሩ ላይ ባለቤቱ ባሏን ደስ ስላሰኘችው ሚሼልን ታመሰግናታለች። ይህ አጋጣሚ ሚሼል ሶካንን ባጣውስ የሚል ፍራቻ ስላሳደረባት ሁሌም አብረው መሆን በመጀመራቸው አለቃዋን ያስቆጣል። እንዲሁም ስራው የሰለቸው ሶካን ከውትድርና መልእክት ሲደርሰው ወንድሙ እንዳያየው ያስወጣውና በንጋታው ሚሼል ጋር ሊነግራት ሲሄድ ሚሼል ተቀባብታ በጣም ስላማረች ሶካን ልቡ ድንግጥ ይላል። ትንሽ ካወሩም በኋላ ሶካን ራሱን መቆጣጠር አቅቶት አልጋ ላይ እስኪወድቁ ያቅፋታል። ስልኩ አሁንም ተዘጋጅ የሚል መልእክት ይደርሰዋል። ሶካን በጣም ስላዘነ ሚሼል ብትቀልድም ምንም ሊስቅ አልቻለም ነበር። በኋላም እውነቱን እየነገራት ከምንም በላይ የሚከብደው አደጋው ሳይሆን ከሷ መለየቱ እንደሆነ ይነግራታል።
ሚሼልም ፍቅራቸው በጣም ጠንካራ ስለሆነ ምንም እንደማይበግራቸው በምትነግረው ጊዜ ከመሄዱ በፊት ጉዞ አብረው እንዲሄዱ እንደሚፈልግ ይነግራታል። ሚሼልም ቤቷ ሄዳ ለመጀመሪያ ጊዜ ከወንድ ጋር ብቻዋን እንዴት መሆን እንዳለባት ስልኳ ላይ ማየት ትጀምራለች። ጉዟቸውም ላይ አንድ አልጋ ብቻ መሆኑን አይታ መረበሿን አስተውሎ ያረጋጋትና ለወግ ወጥተው ይህን ውብ አጋጣሚ ከእሷ ጋር በማሳለፉ ደስተኛ እንደሆነ ነግሯት ማታ ክፍላቸው ሆነው ሶካን በጉጉት እየጠበቃት፣ ሚሼል ግን ስለፈራች ሽንት ቤት ትቆያለች። በዚህም ተቀርቅሮባት መስሎት ስልክ ሊደውል ሲል ወጥታ ሲያያት መጨነቋን አስተውሎ ያለሷ ፍላጎት ምንም ነገር እንደማይፈጠር ነግሯት በመስኮት ኮከቦቹን እያዩ ተዝናኑ። ሲመለስም የሶካን ምትክ ያሁንን ያገኙታል። በዚህም ሚሼል እያዘነች ቀስ ብለው እጅ ለእጅ እያያዛሉ። ጸጉር ቤቱም ለሶካን መሸኛ ፓርቲ አዘጋጅተው ሳለ ያለሱ ጸጉር ቤቱ መቼም አንድ እንደማይሆን ይነግሩታል። ሚሼልም ለመጨረሻ ጊዜ ጸጉሩን እየቆረጠችው አለቃቸው ብታይም እንዳዘኑ ስለገባት ምንም ሳትላቸው ዝም ትላቸዋለች። ሚሼልም ሶካንን እንደምጠብቀው እየነገረችው ሁለቱም ስሜታዊ ይሆናሉ። ከ3 ወር በኋላ ሚሼል ከእናቷ ጋር ልጠይቀው በሄደችበት ወቅት በጣም በደስታ እየሮጠ መጥቶ እናቷን እስኪገርማት ድረስ ያቅፋታል። ሶካን ምን ያክል እንደናፈቀችው እየበሉ ይነግራታል። ሚሼልም ስለ ጸጉር ቤቱ እንዴት ያለሱ ተመሳሳይ እንዳልሆነ እየነገረችው አብረው በመናፈሻ ውስጥም ወክ ያደርጋሉ። ወክ እያደረጉም ሶካን ራሱን መቆጣጠር አቅቶት እቅፍ አድርጎ ሰዎች መጥተው እስኪያቋርጣቸው ድረስ ይስማታል። እዛ ቦታ ላይ እንዶች ለፍቅራቸው ምስክር ሪቫን የሚያስሩበት ፓርክ ውስጥ እነ ሶካንም እያሰሩ ሶካን ከሚሼል ጋር አብሮ መሆኑ የህይወቱ ትልቅ ነገር እንደሆነ ይነግራታል። ከሚሼል ቤተሰብ ጋር እራት እየበሉ እውነተኛ ፍቅር ምን ያክል ደስተኛ እንደሚያደርግ እየተረዳ ነግቶ ሚሼልን ሲስማት ሁሉም ነገር ህልም እስኪመስለው ድረስ ተደሰተ።